ያፌት እውነት ኤፍራታ ላይ እየተጫወተባት ነው ወይስ እውነትም ሰክሮ እሷ ስለምታደርገው ነገር ምንም የሚያውቀው ነገር የለም? ምክንያቱም ኤፍራታ ከኪሱ ገብታ የሆነ የምትፈልገውን ነገር ስታወጣበት ነው እጇን ቀብ ያደረጋት። እናም ምንም እንዳላወቀና እንደሰከረ ሆኖ ነገር ግን ኤፍራታ የንግስቴ የልትሄጂ ነው የተምተተሽኛ አትሄጂ እባክሽን ያላንቺ መኖር አልችልም እያላት ነበረ። እኔ ግን ሳስበው ይመስለኛል የምታደርገውን ነገር እንዲደርስበት እና ምን እየሰራች እንደሆነ ለማወቅ አስቦ ዋሽቶ የሰከረ መስሎ ይመስለኛል እንጂ በፍጹም እሱ እንደዛ ያደርጋል ብዬ አላስብም። ሲቀጥል ደግሞ አሁን ናታን በጣም ስለተቀየረበትና ሁለታቸውም አብረው እየሰሩ እንደሆነ ወይም ደግሞ ናታን ብሏት ናታንና ኤፍራታ ተማክረው ያፌትን እንድታገባ አድርጓት እንደሆነ እያሰበ ነው ያለው። ስለዚህ እኔ አሁን በጣም ግራ ገብቶኛል ማለት ነው እዚህ ድራማ ላይ ያፌት እውነት ኤፍራታ የምታደርገውን ነገር ለመድረስ ወይም እያሰበ ያለውን ነገር ለማድረግ አስቦ እንጂ እርግጠኛ ነኝ እንቅልፍ ይዞት አይመስል ማለት ሰክሮ አይመስለኝም ማለት ነው። እሷም ነይ ደረቴ ላይ ተኝ ብሎ ሲያስተኛት እያለቃቀሰች ነበረ። ያው እንደማትወደው መቼውንም ልታፈቅረው እንደማትችል የታወቀ ነው። ሌላው ግን ያልገባኝ ነገር ኤፍራታ ያረገዘችው ከማን ይሆን? እርግጠኛ ነኝ ግን ያረገዘችው ከናታን መሆን አለበት። ምክንያቱም ለመጀመሪያ ጊዜ ግንኙነት ያደረገችው ከናታን ጋር ነው እና ከያፌት ጋር ይሆናል ብዬ አላስብም። ከያፌት ጋርም እርግጠኛ ነኝ ግንኙነት ያላት አይመስለኝም። ያው ቢያገባትም አብረው ቢኖሩም አብረው አንድ ቤት ቢቀመጡም ምኝታ ላይ አንድ ላይ ሲተኙ እስካሁን ድረስ አላየንም። ለምን ታያለሽ አትሉኝም? ለማንኛውም ግን እርግጠኛ ነኝ ለናታን መሆን አለበት ልጁ። በዛ ላይ ደግሞ ሐኪም ቤት ሄዳ ራሱ ሁሉንም ነገር መጠየቅ ማለት መታከም አትፈልግም። ሲቀጥል ደግሞ ለእርግዝና ወይም ለተመረመረችው ነገር እንዴት ነው ማለት ምርመራ በዚህ ደረጃ ይቆያል እንዴ? አሁን ቴክኖሎጂ ረቋል። በዚህ ደረጃ ይቆያል ብዬ አላስብም። ለማንኛውም የሉሊትን ደግሞ እጇን ያስነቀለው ማን ነው? ይሄ ነገር ደግሞ ሌላ ጥያቄ ነው። እሷ የምትለው አሁን ናታን እንዳደረገባት ነው። አንተ እጅን አስለቅነህ ደግሞ ማን አደረገብሽ እያልክ ትጠይቃለህ እያለችው ነበረ። የናታን መቀየር ግን ቤተሰብ አልገረማችሁም? በጣም ነው የሚገርመው። እሷን ሲያናግራት ራሱ ዘበይ ምናምን እያለ ሲጮህባት እንኳን እሷ አጠገቧ ያለችውንና ሌላም ሰውን ቢሆን ያስደነግጣል። እሷን መናገር አልፈለገችም። አንዴ ውሻ ነክሶኝ ነው፣ አንዴ እንደዚህ ሆኜ ነው፣ አንዴ እንደዚህ ሆኜ ነው እያለች ነው። ምናልባት ናታን እስከዛሬ ድረስ ስታደርግበት የነበረውን በደሉንና እስከዛሬ ስታደርስበት የነበረውን ለመወጣት አስቦ ወይም ለመበቀል አስቦ ይመስለኛል እንደዚያ ያደረገው። እሷም የጠረጠረችው እሱን ነው ማለት ነው። ከዛም በጣም ጨነቃትና ቤዛ ፂ እያለች ትጣራለች። ከዛም ቤዛ እየሮጠች ትመጣና ምን ተፈጥሮ ነው ምን ሆናችሁ ነው ምናምን ብላ ስትጠይቅ የናታንም ምንም ነገር እንዳልተፈጠረ ሆኖ እጅሽን ምን ሆነሽ ነው? እጅሽን ማን ነው እንደዚህ የነቃቀለሽ? ምን ሆነሽ ነው ብዬ ስጠይቃት እሷ ግን በፍጹም ልትመልስ አልቻለችም። አንዴ ውሻን የነከሰችኝ እያለች ታውራለች ብሎ ለቤዚ ይነግራታል። ቤዚም ከት ብላ ስቃ ውሻን የነከሰኝ ተይ እንጂ ምናምን ብላ መቃተዋት። እኔ ቀስ ብዬ አዋራታለሁ ምናልባት ትነግረኝ ብላ ትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ በዝዝት ትረፍረፍ ይበልልኝ። እንኳን ደህና መጣችሁ። ስለመጣችሁ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ነባሮች ስወዳችሁ ላይክ እያደረጋችሁ፣ ምክንያቱም ኮመንቱ ብዙ ሆኖ ላይክ የለም እና ላይክ ማድረጋችሁን አትርሱ ማለት ነው። ውድና የተከበራችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ ስለምታደርጉም ከልብ አመሰግናለሁ። በሌላ በኩል ደግሞ እንግዲህ ኤፍራታ ማለት ጽየት አለች ብሎ ቤዚን ሲጠይቃት ናታን ክፍሏ ናት ክፍሏ ቁጭ ብላለች ብላ ትለዋለች። እናም ከጽ ክፍል ናታን ሲሄድ ጽ በጣም ተክዛና በጣም አዝና ለብቻዋ ቁጭ ብሎ ያገኛታል። እናም እንደዛ ሆና አይቷት ስለማያቅ ምን ሆነሽ ነው የተፈጠረ ነገር አለ ብሎ አጠገቧ ቁጭ ሲል እሷ ደግሞ ስቅስቅ ብላ ታለቅሳለች። ከዛም ከደረቷ አስገብቶ ቅፍ አድርጓትኝ ምን ሆነሽ ነው? እኔ የማላቀው ነገር የተፈጠረ ነገር አለ? እባክሽን ንገሪኝ እህቴ፣ የተፈጠረውን ነገር ንገሪኝ። ምን ሆነሽ ነው? እንደዚህ ስትሆኚ በፍጹም አይቼሽ አላቅም እና የተፈጠረውን ነገር ንገሪኝ ብሎ ሲላት እሷም ወንድሜ እኔ ግራ ገብቶኛል፣ ምን ማድረግ እንዳለብኝ አላቅም። ሁሉ ነገር ከአቅሜ በላይ እየሆነብኝ ነው። እናም እኔ ምን ማድረግ እንዳለብኝ አላቅም። በዛ ላይ ደግሞ እናትና አባቴ ናፍቀውኛል፣ መቼ ነው የሚመጡት ብላ ስትለው
እሱም በጣም ግራ ተጋባና እናትና አባቴ ይመጣል፣ አባትሽ እኮ ይመጣል ይላታል። ምክንያቱም አባቷ አርፏል። ነገር ግን እሷ እስካሁን ድረስ አታውቅም። እሱም እቅፍ አድርጎ ጸጉሯን ዳበስ እያደረገ ጸጉሯን ሳም እያደረገ አይዞሽ እህቴ፣ አባትሽ የሚመጣን ሁሉ ነገር በጊዜው ይስተካከላል ይላታል። በሌላ በኩል እንግዲህ ኤፍራታ እያስታወከች ነው ማለት ነው። በጣም ተውከቱ በዝቶባታል፣ እያስመለሳት ነው። ከዛም ያው እንግዲህ ማስመለሱን ስጨርስ ከዛም ለዶክተሩ ትደውልለትና ራሴን አሞኛል ምን ይሻላል ምናምን ብላ ስትለው ራስሽ እንደሚያምሽ ነይና መድኃኒት ይታዘዝልሻል፣ ታይተሽ መድኃኒት ይታዘዝልሻል ይላታል። እሷም አይ መምጣት አልፈልግም፣ ግን ያኛው ውጤቱ መች ነው የሚያልቀው ምናምን ብሎ ሲጠይቃት ውጤቱ አልደረሰም። እናም ውጤቱ ደግሞ ሲደርስ እናሳውቅሻለን። ያው ውጤቱ ቶሎ አይደርስም፣ ትንሽ ይቆያል። ለራስሽ ህመምት ደግሞ መጥተሽ መታየት አለብሽ ሲላት አይ በቃ እኔ አሁን ለራሴ ህመም ራሴን ብቻ ስለሆነ የሚያመኝ የሆነ መድኃኒት ይህን መድኃኒት ገዝተሽ ተጠቀሚ በለኝ እንጂ በፍጹም እኔ እናንተ ጋር አልመጣም ስትለው ዶክተሩም አይ በፍጹም አይቻልም እኛ ጋር መተሽ መታየት አለብሽ ሲላት እሷም እሺ በቃ ቻው ብላ ትዘጋበታለች። ከዛም ወደውኑ ማነው ስሙ ያፌት ይጠራታል። ንግስቲ ነይ ቶሎ እየጠበቅኩሽ ነው ሲላት እሷም እሺ መጣው ጨርሻለሁ ትለውና ቤዚ ጋር ትደውላለች። ቤዚ ጋር ደውላ ሰላም ካለቻት በኋላ እንዴት ናችሁ ደህና ናችሁ ወይ ስትላት ቤዚም ያው እሷ ተጨንቃና በጣም ጭንቋ ስለነበረ ምን ሆነሽ ነው ማለት የተፈጠረ ነገር አለ እንዴ ምን ሆነሽ ነው ብላ ስትጠይቃት አይ ምንም የተፈጠረ ነገር የለም እና ደስተኛ ነሽ ወይ እባክሽን ተጠንቀቂ ስትላት እናም ደግሞ መጥተሽ እንዳዋራሽ እንድናወራ እፈልጋለሁ ብላ ስትላት እሷም አይ በፍጹም አልመጣም ዛሬ አይመቸኝም ከይቅርታ ጋር ስትላት አረ በፍጹም ችግር የለውም ለምን ይቅርታ ትይኛለሽ በቃ ሲመችሽ ይሆናል ነገር ግን ከያፌት ጋር የምታድርጊውን ነገር እባክሽን ተጠንቀቂበት ብላ ስትላት አይ ችግር የለውም ያፌት አሁን በቤት ውስጥ ብዙ ጊዜ ቁጭ እያልኩ ስለሆነ ስራ ትጀምሪያለሽ ብሎኛል ስትላት እሷም ደግሞ በጣም ደንገጣለችና ቤዚ ስራ ትጀምሪያለሽ የምን ስራ ነው ኧረ እባክሽን ተጠንቀቂ ያፌት እኮ አይታወቅም ምናልባት በሆነ ነገር ሊጠቀምብሽ ይሆናል እናም እባክሽን ተጠንቀቂ ስትላት አይዞሽ አታስቢ እጠነቀቃለሁ እንደዛ አይነት ነገር ያደርጋል ብዬ አላስብም በፍጹም ከዛም ባለፈ ደግሞ እኔ ራሴ እጠነቀቃለሁ አይዞሽ አታስቢ ስትላት አሁንም ቤዛ ለሷ አስባ አደራሽን ለራስሽ ተጠንቀቂ ስትላት እሺ እጠነቀቃለሁ ግን እናንተ ከቤት ሁላችሁም ሰላም ናችሁ ብላ ስትላት አዎ እኛ ሁላችንም ሰላም ነን ምንም አዲስ ነገር የለም ሁሉ ሰላም ነው እናም የፉዬ እባክሽን ራስሽን ጠብቂ ተጠንቀቂ ትብላትና ቻው ይባባላሉ እነሱ ቻው ከተባባሉ በኋላ ወደ ያፌት ትሄዳለች ማለት ነው። ኤፍራታ ወደ ያፌት ስትሄድ ነይ ቶሎ ቁጭ በይ አጠገቤ ነይ ተኝ ሲላት እሷም መተኛት አልፈለገችም ነበር ነገር ግን ወዳ ሳይሆን በግዷ እሱ ላይ ጋደም ትላለች። እሱም እኔ አንቺ እንድትለይኝ አልፈልግም አጠገቤ እንድትሆኝ ነው የምፈልገው እያለ አብሮ እንቅልፎለት ጥሏል ማለት ነው። በሌላ በኩል ከናታን አሁን አዲስ የያዛት ልጅና አዲስ ያፈቀራት ልጅ ካንተ ውጪ በፍጹም ሌላ ሰው አላይም እያለች ነው። ናታን ደግሞ እናትየው እንድታውቅ አይፈልግም። አሁንም እንኳን እኔና አንቺ እንደተገናኘን እናትሽ እንድታውቅ አልፈልግም እያለት ነው። እናም እሷም አባቴን የገደለው ወንድሜ ነው ብላ ስትነግረው ያፌት ማለት ናታን በጣም ነበር የደነገጠው። ምን አባቴን ወንድሜን የገደለው ነው የምትይ ሲላትኝ አዎ እናቴ እንደነገረችኝ ከሆነ አባቴን ወንድሜ ነው የገደለው እናም ወንድሜ ከዛ በኋላ ነው እንደዛ የሆነው ትለዋለች። እሱም እኔ በፍጹም ይሄን ነገር አላምንም በቃ ከዚህ በላይ እንደዚህ ነገር ማውራት አያስፈልግም ስለዚህ አንቺም ወደ ቤት ሂጂ እኔም ልሄድ እላትና ይለያያሉ ማለት ነው። ከዛ በፊት ግን አንተ ሌላ ፍቅር ማለት ከሌላ ሰው ጋር አዲስ ህይወት ጀምረሃል እንደ ብላ ቤዚ ናታን ተጠይቀዋለች። ናታን ደግሞ አይ በቃ በፍጹም ሌላ ህይወት አልጀመርኩም ግን ካሁን በኋላ ከኤፍራታ ጋር ምንም አይነት ግንኙነት አይኖረኝም ከአንዴም ሁለቴ ሶስቴ አራቴ እኔ ጠይቄያታለሁ በምን ምክንያት ትታኝ እንደምትሄድና በምን ምክንያት እንደተወችኝ ጠይቄያታለሁ ነገር ግን እሷ እኔን አይኔን እያየች አንተን አልወድህም አላፈቅርህም ብላኛለች ስለዚህ እኔ ወደ እሷ የምመለስበት ምንም አይነት ምክንያት የለኝም ብሎ ለቤዛ ይነግራታል። ቤዛም ያው ውስጡን ስለምታውቅ እርግጠኛ ነኝ እሷ የሆነ ነገር ተከስቶ ነው እንጂ አንተን አልጠላህም ትወድሃለች ብትለው
እሱ አሻፈረኝ ብሏል ማለት ነው። በሌላ በኩል እንግዲህ ያው ያፌት ከሰበሰባቸው ከሴቶቹ እኔ ተገድጄ ነው እባክህን ከዚህ አውጣኝ የምትል ስለነበረች ማናት ይሄንን ነገር ያለችው ለምንድን ነው እንደዚህ ያለችው እያሉ እየፈለጓን ነበር። እናም ሴቶቹ በነገራችን ላይ እግዚአብሔርን በጣም የሚያሳዝኑት እዛ ሁላቸውም በተሰባሰቡበት እየሄዱ እንደፈለጉ ነው የሚያደርጓቸው። እናም በጣም በሚያሳዝን ሁኔታ እዛ ሁላቸውም ደንግጠው አንዷም እየደነሰች እባክህን እኔ ተጨንቄ ነው እንጂ ከዚህ ቦታ መቀመጥ አልነበረብኝም እባክህን ከቻልክ አውጣኝ ትለዋለች። እሱም ችግር የለውም አወጣሻለሁ ይላታል። በሌላ በኩል ገኒ አሁንም መናገር አልቻለችም። እናም ዳግም ደግሞ አፉን ማክስ ለብሶ ምናምን ነገር ሊወጣ እጁን ያዝ ታደርገውና ዳጊ ብላ ጠርታ ወይ እናቴ ምን ፈልገሽ ነው ብሎ አጠገቧ ሆነ ቁጭ ሲል ማውራት አልቻለችም። እባክሽን የምታወሪ ነገር ካለ አውሪኝ ሲላት እሷም ማውራት ስላልቻለች በድጋሚ ተነስቶ ሊሄድ ሲል እጁን ያዝ ታደርገዋለች። እናቴ የምታናግሪ ነገር አለ በቃ ቶሎ መልሳለሁ ብሎ ዳግም እናቱን አንገቷ ማለቴ ግንባሯን ሳማ አድርጓት ይወጣል ማለት ነው። የወጣበትን ምክንያት ከጽ ጋር ተመካክረው ነው የወጡት። ጽና ዳግም በድብቅ እየተገናኙ ነው ከሆነ ቦታ። እንግዲህ የሚያደርጉን ነገርንም ወደፊት የምናየው ይሆናል። ስለሆነች ልጅ ነው እየተወያዩ ያሉት ማለት ነው። እናም ያችን ልጅ እንደምንም ብለው መያዝ እንዳለባቸው እና ይህን ነገር በስነ ስርዓት መስራት እንዳለባቸው፣ ምንም አይነት ስህተት መስራት እንደሌለባቸው ነው የሚነጋገሩት። እናም ሁለቱም ከተለያዩ በኋላ ይህን ነገር በስነ ስርዓት መስራት አለብን፣ ምንም ነገር መሳሳት የለብንም ብለው ከተለያዩ በኋላ ጽ ወደ ቤት ትመጣለች። ጽ ወደ ቤት ስትመጣ ቤዛና ሉሊት አንድ ላይ ቁጭ ብሎ ስለነበረ ሁለቱም አንድ ላይ ቁጭ ብለው እየተጫጫሁ እሷ ልወጣ ስትል ጓደኛዋ ደውሉላት እያዋራ ስለነበረ እናንተማ ምን ያለባችሁ እኔ ብቻዬን ቁጭ ብያለሁ እንጂ እናንተማ በየጊዜው እየደወለ የሚያዋራችኋለ እያለች በነገር ጠቀጠቅ እያደረገቻት ስለነበረ ሉሊት ቤዛን ከዛ ወደውኑ ጽ ትመጣለች ማለት ነው። ጽ ስትመጣ አለባበሷ ምናምን ይወንድ ስለነበረ ያው ራሷን ቀይራ ስለነበረ ዳግም ጋር የተገናኘችው እንደዛ ብላ ማክሱን ብቻ አወልቃ ከቤት ስትገባ እንደዛ ለብሳ ስታያት ወይዘሮ ሉሊት ትጮሃለች ማለት ነው። አንቺ ደግሞ የት ሄደሽ ነው? የት ቆይተሽ ነው? የሆነ ነገር እንዳታመጭብን እያለች ስጮህባት አንቺ አይመለከተሽም ምን አገባሽ ብላ ጽ በጣም ተጮህባታለች። ጽ በጣም ተጮህባትና የሉሊትን እጅ አንቃ ግድግዳ ጋር አስጠግታ ለመማታት ትቃጣለች። ከዛም ቤዛ እየሮጠች መታ እሷ ስትመጣ ትለቃታለች። እናም አለባበስሽ ምንድነው? ለምንድነው እንደዚህ የሆንሽው? ስትላት በቃ ማንንም የማይመለከተው ምናምን ብላ ተናዳ ወደ ላይ ትሄዳለች ማለት ነው። ተናዳ ወደ ላይ ስትሄድ ቤዚም ተከትላት ገባችና ምን ሆነሽ ነው እንደዚህ የምትሆኚው? እኔ አሁን ትክክለኛ አስተሳሰብሽ እስከሚመጣ ድረስ ምንም አልልሽም። ነገር ግን ትክክለኛ አስተሳሰብሽ ወይም የድሮ ማንነትሽ ሲመጣ የዛ ጊዜ ቤዛ ማን እንደሆነችና እኔ ማን እንደሆንኩ የዛ ጊዜ ታውቂያለሽ። ነገር ግን አሁን ሁሉንም ነገር እየደብቅሽ ነው ያለሽው። ምን እያደረግሽ እንደሆነና ምን እየሰራሽ እንደሆነ ብትናገሪ መልካም ነው። ነገር ግን አሁን አልናገርም ብለሻል። እናም የድሮ ማንነት ሲመጣ የዛ ጊዜ ሁሉንም ነገር ታውቂያለሽ፣ ሁሉም ነገር ይገባሻል ብላ ተናዳ ትታት ትወርዳለች ማለት ነው። ትታት ወርዳ እታች ሶፋ ላይ ከሉሊት አጠገብ ስትቀመጥ ሉሊትም አይሽ አይደለ ልትገለኝ እኮ ነበረ፣ አይሻት አይደለ ልትገለኝ እኮ ነበረ እያለች ስትጮህ ወዲያውኑ የቤዛ ጓደኛ ይደውላል ማለት ነው። የቤዛ ጓደኛ ደውሎ ሰላም ምናምን እያላት እያለ ሉሊትም ቅናቱ ጭርጭር ያደርጋታል። ከላይ ደግሞ ጽ በጣም ተናዳለች። እንደዚህ ይሉኛል ምናምን ብላ በጣም ተናዳለች ማለት ነው። እና ሙድና የተከበራችሁ ቤተሰቦቼ ድራማው ትንሽ ረዘም ያለ ስለሆነ ለሉሊት ሰው ይደውልላትና እንግዲህ ለሉሊትም ደውለውላት በአይኔ ስላየሽው ነገርና ስለተፈጠረው ነገር መተሽ መመስከር አለብሽ ብለው ሲሏት እሷን በጣም ደንግጣ እኔ ምን ብዬ ነው መመስክረው? ምንም የማውቀው ነገር የለም እኔ አልፈልግም ምናምን ብላ ብትልም መተሽ ካልተናገርሽ የሚፈጠረውን ነገር ታውቂዋለሽ ሲሏት እሷን በጣም ፈርታ ቆይ ነው ምንድነው ማድረግ ያለብኝ? አልሄድም ብላችሁ አንገቴን ቆርጦኛል። በቀር ደግሞ በጣም ከባድ ነው። ብሄድም እኔ ምን እንደሚገጥመኝ አላውቅም። ቆይ ምን አባቴ ነው ማድረገው? ምን ማድረግ አለብኝ? እያለች እየተጨነቀች መሄድ አለብኝ መሄድ የለብኝም እያለች በጣም እየተጨነቀች ነበር ማለት ነው።
ሉሊት በጣም የሚገርመው ሁልጊዜ በማያገባት ተፈተፍ እያለች አሁንም የማትወጣ ወዳ ገብታ ቁጭ ብላለች ማለት ነው። ማን እጇን እንደዛ እንዳደረጋት ራሷ እርግጠኛ ነኝ ታውቃለች ብዬ አስባለሁ። እኔ እዚህ ላይ ያበቃለሁ ውዶችዬ።